بسم الله الحمد لله الصلاة والسلام على سيدنا رسول الله وآله وصحبه ومن والاه. السلام عليكم ورحمة الله وبركاته. القرآن والحياة قرآن النهيوت جمرال بلتو زجساتችን እንደተለመደው አንድን የቁርአን አንቀጽ እንመዝና ከህይወታችን ጋር ያዛመደን ያዋሃደን ቆይታ የምናደርግ ይሆናል بإذن المولى تبارك وتعالى. وما من دابة في الأرض إلا على الله رزقها በምድር ላይ ምንም ተንቀሳቃሽ የለችም ሪዝቋ ሲሳዩዋ ምግቧ በአላህ እጅ ያለ ቢሆን እንጂ የሚለውን እንመለከታለን። ሪዝቅ ምንድነው? መጀመሪያ ወይም ሲሳይ ምንድነው? ብዙ ጊዜ ሪዝቅ ሲባል የሚታወሰን ነገር የሚበላ ወይም የሚጠጣ ነው። በእስልምና እይታ ግን የሪዝቅ ጽንሰ ሐሳብ ከዚህ ሰፋ ያለ ሆኖ እናገኘዋለን። ሪዝቅን በሁለት ከፍለን መመልከት እንችላለን። መጀመሪያ አካላዊ ሪዝቅ የሚባለው ነው። አካላዊ ሪዝቅ ማለት ይሄ ምንበላው፣ የምንጠጣው፣ የምንለብሰው፣ የምንጠለይበት ወር የምንኖርበት ቤት እንደውም የምንነዳው መኪናንም ሊያካትት ይችላል። አካላዊ ሪዝቅ የሚባለው ነገር ተራ ነገር ነው። ከሰው ውጭ ያሉ እንስሳዎችም እጽዋቶችም የሚረዘቁት ጉዳይ ነው። ሁለተኛው ነው ዋናውና መሰረታዊ የሪዝቅ አይነት ማለት ነው። እሱም ሁለተኛው ሪዝቅ መንፈሳዊ ሪዝቅ የሚባለው ነው። ኢማን፣ ዒልም يعني እውቀት እንደማለት ነው። ሕክማ፣ ጥበብ፣ ስነ ምግባር፣ ሰላም፣ መረጋጋት፣ ሰኪና እነዚህ መንፈሳዊ ሪዝቅ ይባላሉ። حتى ፍቅር መሐባ ረሱል አለይሂ ሰላቱ ወሰለም ኢኒ ሩዝቅቱ ሑበ ኸዲጃ ይሉ ነበር። የኸዲጃን ፍቅር እንደ ሪዝቅ ተረዝቄዋለሁ ብለው ይገልጽ ነበር። ይሄ ሁለተኛው መንፈሳዊ ሪዝቅ ለአካላዊ ሪዝቅ ግብአት ነው ማለት ነው። እሱ ላይ ስንበረታ እሱ ላይ ፎከስ ስናደርግ ያኛው እየተከተለና እየተገተለተለ የሚመጣው የሪዝቅ አይነት ነው አካላዊ ሪዝቅ። ማልባትም ዛሬ የምንጨነቅለት የምናስብለት ምን በላይ ይሆን፣ ልጄ እንዴት አሳድግ ይሆን፣ የትምህርት ቤት አስተምረው ይሆን፣ እንደው ጣፈንተ እንዴት ይሆን እያል የምናስብለት የሪዝቅ አይነት ጉዳዩ አልቋል፣ አኽትሟል፣ አትጨነቁ ይለናል አላህ። ከመፈጠራችን በፊት ለውሐል መሕፉዝ ላይ ያለቀ የተከተበ ነገር ነው። ልንጨነቅም እንደማይገባን አላሁ ጀለ ወዐዝ ቁርአን ላይ ይነግረናል። ወማ ሚን ዳበትን ፊል አርድ ኢላ ዐላ ላሂ ሪዝቁሃ በምድር ላይ ምንም ተንቀሳቃሽ የለችም ሲሳዩዋ ወይም ምግቧ በአላህ እጅ ያለ ቢሆን እንጂ። እናም ሪዝቅ የሚባለው ነገር አሉ የሰው ልጅ ሲሳይ ያኒ ኢነ ሪዝቀ ለየጥሉቡ ብነ አደም ከማ የጥሉቡሁ አጀሉሁ ሪዝቅ የሰው ልጅ ሞት የሚፈልገውን ያክል ይፈልገዋል። ሁላችን እንደምንሞት እናምናለን። የትም ቦታ ብንሄድ ከሞት ማምለጥ እንደማንችል እናምናለን አይደል? ሪዝቃችንም ሞታችን በሚፈልገን ልክ ይፈልገናል አሉ። ስለዚህ ሪዝቅ የተቀሰመና ያለቀለት ጉዳይ ነው። እላፊ የሆነ ጭንቀት አያስፈልግም ማለት ነው። ከዚህ ባሻገር የሪዝቅ ሰበቦች ወይም የሲሳይ መንገዶች የሚባሉትን አጠር አድርገን እንመልከት። የመጀመሪያው የሲሳይ መንገድ መስራት፣ መልፋት፣ መጣር ነው። ሐላል ከስብ ላይ መሰማራት ማለት ነው። ይሄ ሪዝቅን ያመጣል ወይ? በፍጹም። ኢነ ሪዝቀ መጥሉቡ ሚነላህ ወላኪነ ሰዕየ መጥሉቡ ሚንክ ይላሉ። ሪዝቅ የሚፈለገው ከአላህ ነው፣ መንቀሳቀስ ደግሞ ያንተ ነው። እና ታዲያ ሪዝቅን ካላመጣልኝ ለምን እለፋለሁ? ለምን እንቀሳቀሳለሁ? አላህ ስላዘዘህ ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂህ በምድርም ላይ ተንቀሳቀሱ ከሱ ሲሳይም ብሉ ተመገቡ ያለ አላሁ ጀለ ዚክሩህ አዟል። ስለዚህ መስራትና መንቀሳቀስ አለብን። እጄን አጥፌ እቀመጣለሁኝ ሪዝቄ ተጽፏል ብሎ ማረፍ አይሆንም። ለምን? የተጻፈው ላንተ ሀብታም ተብለህ ይሁን ድሃ ተብለህ አታውቅም። አላህም ተንቀሳቀስ ብሎሃል። ስለዚህ መንቀሳቀስ ያስፈልጋል። የመጀመሪያው የሪዝቅ እንደ ሰበብ ሊወሰድ ይችላል። ሁለተኛው የሪዝቅ ማስፊያ ሰበብ ወይም የሲሳይ መንገድ ሰለዋት ዐላ ረሱል ሰለላሁ ዐለይሂ ወሰለም የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስም እያነሱ ሰለዋት ማውረድ የብዙዎችን ችግር የቀረፈ እንደ ልምድ ብዙዎች በቃል ደረጃ የሚያካፍሉት ብዙ መጽሐፍት ኪታቦችን ስንገላልጥና ስናገላብጥ በሰለዋት ሐጃ የተፈረጀ ጭንቄ የተወገደ ሪዝቅ የሰፋ የሚሉት ብዙ ናቸው። የሰለዋት አወራረድ ሁኔታ እንዴት ነው? በጣም ቀላል በሆነ መንገድ ሰላት ኢብራሂም ያ ረሱል ያስተማሩታል። ከዛ ውጭ ደግሞ አጠር አድርገን اللهم صل وسلم وبارك على نبينا محمد ይህችን መደጋገም
እሷን ማብዛት መልፋት ይፈልጋል 100 200 ሺህ 2000 በቀን ውስጥ የቻለውን ያክል ማለት ሰላዋትን አብዝቶ ሪዝቁ ያልሰፋለት ሰው እኔ በኃላፊነት ስሜት ተጠያቂ መሆን ይችላልው ግን ሰላዋቱን በመናወርደ ጊዜ እያስተዋል ነው ማን ላይ ነው ሰላት ያወረድን ያለን የሚለው በደንብ يعني ተደብር ያደረግል ሊሆን ይገባል ዝም ብለው አይነት ሰላት يعني አግባብነት ላይ ነው ስለሚችል ረሱልና አለይሂ ሰላቱ ወሰለም አንድ ሱሐባ መጣና ምን አላቸው ያ ረሱላህ አላቸው እኔ ዱዓ አደርጋለሁና ከዱዓዬ ውስጥ ምን ያክል ፐርሰንቱን በርሶ ላይ ሰላት ማውረድ ላድርገው ይላቸዋል የፈለከውን አሉት ያ ረሱላህ 1/4ኛውን በርሶ ላይ ሰላት ማውረድ ላድርገው ይላቸዋል ትችላለህ ግን ብትጨምር ላንተ ኸይር ነው የተሻለ ነው ይሉታል እሺ 1/3ኛውን ትችላለህ ብትጨምር ግን ላንተ የተሻለ ነው እሺ ግማሹን ላድርገው ያ ረሱላህ ትችላለህ ግን ብትጨምር ላንተ የተሻለ ነው ይሉታል እሺ ያ ረሱላህ ሙሉን በርሶ ላይ ሰላት ማውረድ ላድርገው ይላቸዋል اذن يكفيك الله ما اهمك من امر الدنيا واخرتك وفي روايه من تقول اذا تكفى همك ويغفر ذنبك ይህንን ካደረክ የዱንያም ይሁን የአኺራ ማንኛውም ያስጨነቀህን ሐጃ በሙሉ አላህ ይሸፍንልሃል ከዛ ሐምና ገም ጭንቀት አላህ ያወጣሃል ብለው የተናገሩበት ይላታል የረሱል ሰለላሁ ዐለይሂ ወሰለም ስሙ መድሃኒት ነው ዚክሩ መድሃኒት ነው ለጭንቀት መገላገያ ሰበብ ነው ማለት ነው የረሱል ሰለላሁ ዐለይሂ ወሰለም አላህ ወረፈዕና ለከ ዚክረክ መታወስህ ከፍ አደረግን ይላቸዋል ይሄ ለሳቸው ከተሰጠው ክብር ነው ማለት ነው አላህ የረሱልን ክብር በጣም በሚገርም ሁኔታ ነው ከፍ ያደረገውና ላቅ ያደረገው الله عظم قدر جاه محمد وأناله فضلا لديه عظيما في محكم التنزيل قال لخلقه صلوا عليه وسلموا تسليما أضاءت بك الدنيا فعشت ممجدا وغبت عن الدنيا فما زلت سيدا عليك سلام من الله في كل خفقة فقد ماتت الأسماء إلا محمدا محمد رسول الله ومحمد حبيب الله ومحمد خليل الله سمو مدحانيت ነው ለችግር መፈቻም መንገድ ነው ማለት ነው ሌላኛው የሪዝቅ መንገድ ወይም የሲሳይ ሰበብ ዱዓ ነው በተለይ ይህቺ ዱዓ ደግሞ አሁን መነግራችሁ የሰው ደይን እዳ ጭንቀት ያለብን ሰዎች ስልክ እየተደወለልን ደይን ወይም እዳችንን ሳንከፍል ቀርተን ስልክ ማንሳት የደበረን በሆነ ሱቅ ዘንዳ ስንሄድ በሺም ተደብቀን አጎንብሰን ምናልፍ ሰላተል ጀማዓ መሳተፍ እየፈለግን የሆነ ሰው ግን ሰፈል አወል ላይ ብር ከሱ ስለተበደረን ብቻ መስጂድ መሄድ የከበደን ሰዎች ብዙ ነን ይህንን የእዳ ጭንቀት ለማስወገድ የሪዝቅ ሰበባችንን ለማስፋት የሲሳይ መንገዳችንን ለማሳደግ የምትጠቅም አንዲት ዱዓ አለች ይህችን ዱዓ ሰይድና አሊ ናቸው ያስተማሩን አንድ ሱሐባ ይመጣና ይጠይቃቸዋል አንድ ሰው መጥቶ ደከመኝ ከበደኝ እኔ ሙካተብ ነኝ አለ ሙካተብ ማለት ይሄን ያክል ብር አንጣና ነፃ ትሆናለህ የተባለ ባሪያ ነው እና ደከመኝ ምን ላድርግ እዳይን መክፈል አልቻልኩም ባርነት ማለት እንግዲህ ሙሉ በሙሉ የሰው አገልጋይ መሆን ነው ከዛ የሚወጣበትን እድል አግኝቶ ያንን መክፈል አልቻልኩም ይላል ከዛ ሰይድና አሊ ይነግሩታል አላ ኡዓሊሙከ كلمات علمنيهن رسول الله صلى الله عليه وسلم على استمرهم من عندت النججر يا الله ملكتنيا يستمروني هونتشين يلوتال السوان كالك يصير انتهارا يمياكل جزوف ادا بيهون بنور بهن كان الله يكفر اللهال لنقروا هي السوان دعاء يلوتال يصير مالت تلك النجر لما قلتنا يلالو كفي العلماء اشتقموا يمن اكابي ميجين تواكينا تلك ترارانا يلوتال يانم يأكل ادام كان بنور به يتشن دعاء كالك الله يفرجها السواس دعاء من النات سيبال علي تناكروا اللهم اكفيني بحلالك عن حرامك واغنيني بفضلك عن من سواك يتشن دعاء حفظا من دقاقمات منا بزات تركمان تررتن
በደንብ የምንላት ከሆነ አላህ እንደሚያደርግልን እርግጠኛ ሆነን አላሁ ሱብሓነሁ ወተዓላ የሪዝቃችንን ሰበብ ያሰፋልናል። እንዲሁም ደግሞ ያስጨነቁንን ጉዳዮች እዳችንን ይከፍልናል ማለት ነው። ስለዚህ ይህችን ዱዓ ሁላችንም ሐፈዘን እንበርታበት። اللهم اكفيني بحلالك عن حرامك واغنيني بفضلك عمن سواك والسلام عليكم ورحمة الله